ሄደ ወንጌል ስትነግረው ለኔ ነው የምነግረኝ ይላል። ስንት ዓመት መዳን በክርስቶስ ኢየሱስ በማመን ነው ስትለው ለምዷል። አሮጌው እና አዲስ ታቀምሰው የለመዱት አሮጌውን ስለሆነ አዲሱ ነው አይቀበሉትም። ግልጽ አይደለም ይሄ ነገር። ሄደ ወንጌል ስትነግረው ለኔ ነው የምነግረኝ ይላል። ስንት ዓመት ተሸክም የመጣሁት የተቀም የወረስኩት ይሄው አሮጌው የተሻለ ነው ስለሚል በክርስቶስ ኢየሱስ የተመረቀው አዲሱ የሕይወት መንገድ የዘላለም ዕረፍት ውስጡ ተሸክሟል። እግዚአብሔር የመጨረሻዬ ብሎ ያስተዋወቀው ይሄንን ነው። አቁማዳ ቀይሩ፣ ልባችሁን ቀይሩ በክርስቶስ ኢየሱስ በኩል ሲባል በእኛም እንዳትሉ እንዳትሞክሩት፣ በክርስቶስና በክርስቶስ በኩል ብቻ ብቻ ብቻ። ጎናችሁ ያለው ሰው በክርስቶስ ኢየሱስ ብቻ ድነት እናገኛለን በሉት። አያችሁ፣ ቸርች ስንቆይ እኛ አንገባበትም። ቤተ ክርስቲያኑ ስኖር በክርስቶስ ኢየሱስ በማመኔ ብቻ የሚለውን ሚክስ አድርጌው ቆይ እኔም አለሁበት አልልም ነው። ለዘላለም በክርስቶስ ኢየሱስ ብቻ ሰው የዘላለም ሕይወት ያገኛል። ኢየሱስ እያስተማራቸው ያለው እሱን ነው። በእናንተ በዛ በጁዳይዝም በኩል ባለው ሪቹዋልስ፣ ቀጥሎ ደግሞ በዚህ በመምህራኖቻችሁ በኩል ባለ እየታዘዛችሁ ባላችሁት በአንዳንድ አሁን ለምሳሌ ፈሪሳውያን ምን ያዟቸዋል? በእንትን ቀን እንትን እንዳታረግ፣ በዚህ ቀን እንትን እንዳሰራ፣ በዚህ ጊዜ እንትን እንዳይሆን ይሄ ይሏቸዋል። እንደዛ የማታደርግ ከሆነ ትጠፋለህ። እንደዛ የምታደርግ ከሆነ ነው ምናልባት እግዚአብሔር የሚቀበልህ። ጌታ ኢየሱስ እንደዚህ ያለ አሮጌ ነው ተሽሯል። እስቲ አሜን በሏ። እንደዚህ በመታገል አይዳንም። እንደዚህ በመሞከር በመቧጠጥ አንተ ኤፈርትን ኢንቨስት አድርገህ እንደሱ አይደለም። እግዚአብሔር ጨርሶ ነው የሰጠህ። አዲስ ነው። አሮጌ ቴስት ማድረግ ለምዷል። ምላስህ ቀይረው። በጣም ይገርመሃል። ያረጀ ያበጀ የቆየ የተወራረደ ቀይረው። ይኸው እግዚአብሔር ለክርስትና ከሱ በላይ አዲስ መንገድ መርቆ የሚከፍት ማንም የለውም። ራሱ አዲስ መንገድ መርቆ ከፍቷል። መርቆ የከፈተው በልጁ በክርስቶስ ኢየሱስ የመስቀል ሞትና ትንሣኤ ነው። ሐዋርያት የሰበኩት ይህንን ነው። ሐዋርያቱ ቆመው ሲሰብኩ የተቋወሟቸው ይህንን ነው። አይሁዳውያኑ ተሰብስበው በድንጋይ ወገሯቸው። ብድግ አድርገው አንጠልጥለው እስር ቤት ጣሏቸው። አንዳንዶቹን እንዲገደሉ ፈረዱባቸው። ለምን? አዲሱን የወይን ጠጅ አቁማዳ ውስጥ ሊከቱት ሲሉ አንፈልግም፣ አሮጌው ነው የሚጣፍጠን አሉ። እምቢ አሉ። ጳውሎስ እንደሚያደርገው ሁሌ ጫማውን አራገፈ ይላል። አንቀበልም ሲሉ ጫማውን አራገፈ። ወደ ተመረጡት ሄጃለሁ ይላል። በቃ ይወጣል ከቤተ መቅደስ። ለምን? አዲስ ነው ያስኩት። እነሱስ አሮጌውን አምጣው። ድሮ ገማልያል እግር ስር ቁጭ ብለ የተማርከውን አምጣ ሲሉት በወንጌል እውነት የተገለጠልኝ ደማስቆ መንገድ ላይ ያገኙት ብርሃን አለ ይላል። አንቀበልም። እንግዲያው ይሄንን እውነት ለተመረጡት ሰብካለሁ ይላል። ከዚህ ውጪ መዳኛ መንገድ የለም። ወንጌል የምትሰብኩት ርዕስ አታችሁ ነው ወይ ካላችሁ፣ አዎ የለም ርዕስ። ስለ ኢየሱስ ብቻ የምታወሩት ስለ ሌላ ነገር የሚወራ የለም ወይ? የለም። ቸርች ነው። ዜና ላይ ማውራት ይቻላል፣ መንገድ ላይ ማውራት ይቻላል፣ ሌላ ቦታ ቸርች ነው። ከኢየሱስ ውጪ ስለምንም ነገር አናወራም። ከኢየሱስ ውጪ አናወራም። ስለ አሮጌው ስርዓት የምናወራው ስለ መሻሩ ብቻ ነው። ስለ መድከሙና ስለ አለመቻሉ ነው። ስለ መበታተኑ ስለ መቀደዱ ነው የምናወራው። እናንተ እንደማትችሉ ነው የምነግራችሁ። የሚችለው እግዚአብሔር ብቻ ነው። የእኔና የእግዚአብሔር ተቀላቅሎ አይደለም። የእግዚአብሔር ብቻ ነው የሚያድነው። የእርሱ ብቻ ነው ነፃ የሚያወጣው። የእርሱ ብቻ ነው ዘላለማዊ። አስተሳሰብ ቀይሩ፣ አኗኗር ቀይሩ። አይቻልም። ቀይሩ። በጣም በእኔና በእናንተ ዘመን ትሩዝ ሪሌቲቭ ይሄ ሪላቲቪቲ አይነት እንትን
የኔም አንጻራዊ ነው። የኔም ካንተ ጋር ይቀራረባል። አይቀራረብም። ተቀራራቢ የሚባል እውነት የለም። እውነት አንድ ነው። የሚመስል ሆነ ውሸት ነው። እውነት አንድ ነው። እሱም በክርስቶስ ኢየሱስ በኩል የተገለጠው ነው። የለም ሁለት እውነት የለ፣ ተመሳሳይ እውነት የለም። እውነት አንድ ነች። የዘላለም መንገድ ማግኛ እውነት አንድ ነው። በክርስቶስ ኢየሱስ በኩል እግዚአብሔር ያቀረበው እሱንና እሱን ብቻ ነው። ሊቀላቀል አይችልም። ሚክስ ሊደረግ አይችልም በፍጹም። ክብር ለኢየሱስ ይሁን። you have to be serious። እንደዚህ አይነት እንትን ውስጥ የኖራችሁ ሰዎች ወስኑ፣ ጨክኑ። አይቻልም። አራግፈው። ለምን ያስቀርሃል መንገድ ላይ? ለምን አንቆ ለምን ያስቆምሻል መንገድሽ ላይ? አራግፈው። ከህይወት የሚበልጥ ምን አለ? ሰውነት ከነፍስ ይበልጣል? አይበልጥም። ለሚበልጠው ነገር ቅድሚያ ስጡ። ሰው ምን ይለኛል? የፈለገውንስ ቢል ደሞ ይበል እንጂ ለምን አይሏችሁ እንዴ? ይበሏችሁ እንጂ መኖራችሁ ይታወቅ። ተንቀሳቀሱ። ሰበቃ የሚኖረው ስትሄድ ነው። ፋቅ ሲል ይጮሃል እሳት። አትነካኩ። ስትሄዱ ግን የሚገነጠለው ሲገነጠል ይጮሃል። ቃቃቃቃቃቃ ይላል። ገና ደሞ የተቀለጨው ቆርቆሮሽን አስወግዳለሁ የሚል ካለባቸው ትንቢት ሳይስልኳል። ቆርቆሮ ይጫጫዋል ማለት ነው። ቀር ይላል። ባይ ስትወጣ ምንም ድምፅ ሳላሰማ ብለህ ሲስት